ልጅ ተወለደ ማርያም፣ ሩጫ ሆነ ማርያም። አልበዛም ወይ አላቸው። አንድ አባት ጋር ሄዱ ሲላቸው እኛ አባት ብርቱካን የተቀመጠ ብርቱካን ነበር ቤት ውስጥ፣ እስቲ ያን ብርቱካን አቀብለኝ አሉት። እሺ አለና ሰጣቸው። ላጡና ጥርግ አድርገው በሉ። አይኑ እያየ ልጁ ማለት እንደው አንድ አንጓውን እንኳን ይሰጡኛል ብሎ ሲጠብቅ የለም። ጥርግ አድርገው በሉና ልጣጩን እንካጣለው አሉት። እሺ ብሎ እየተበሳጨው ወረወረው። እኔም ምን አሉት፣ አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አሉት። ደሙ ፈላ። እንዴ እኔ ይጣፍጥ አይጣፍጥ እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምንም ፍቅሯን ካልቀመስከው አታውቀውም አሉት።